18 how to make a cold call ኮልድ ኮል ማድረግ ፈጣን ክላይንት የማግኘት ዘዴ ነው። ግን ብዙ ሰዎች ኮልድ ኮል ሲያደርጉ ብዙ የሚሳሳቱት ነገሮች አሉ። ስለዚህ በዚህ ቪዲዮ ውስጥ እንዴት ኮልድ ኮል ለማድረግ የሚያስፈልጓችሁን 5 ነገሮች ነግራችኋለሁ። መጀመሪያ ፕሪፔር ቢፎር ዩ ኮል። ብዙ ሰዎች ኮልድ ኮሊንግ ላይ ገና ስልኩን ሳያነሱ ነው የሚሳሳቱት። እሱም ማለት ፕሪፔር ሳያደርጉ ስለሚደውሉ ነው። ስለዚህ ፕሪፔር ሳታደርጉ ከደወላችሁ ብዙ ማድረጋችሁ አይቀርም። ግን ቢፎር ዩ ኮል ለምን እንደምትደውሉ፣ ለማን እንደምትደውሉ፣ ምን አይነት ቢዝነስ እንደሆነ፣ ምን አይነት ፕሮብለም ሶልቭ ልታደርጉ እንደምትደውሉላችሁ እሱ ማወቅ አለባችሁ። እናም ፖቴንሻል ክላይንት ስታወሩ ሞስት ኢምፖርታንትሊ መርሳት የሌለባችሁ ነገር የምትደውሉት አንድ ነገር ለመሸጥ አለ። የምትደውሉት ሚቲንግ ቡክ ለማድረግ እና በደንብ ኤክስፕሌን ለማድረግ ቻንስ እንዲሰጧችሁ ነው። ስለዚህ ፕሪፓሬሽን ኢዝ ዘ ኪ ፎር ኮልድ ኮል። ሁለተኛ ደግሞ ፈርስት 5 ሰከንድ ማተር። ኮልድ ኮል ስታደርጉ የመጀመሪያዎቹ 5 ሰከንዶች በጣም ማተር የሚያደርጉ ሰከንዶች ናቸው። ክላይንት ታገኛላችሁ ወይ ክላይንት አታገኙት የሚለውን ነገር ነው የሚነግራችሁ። ስለዚህ መጀመሪያ ስትጀምሩት ጥያቄ የሚጠይቋችሁ ከሆነ መደንገጥ የለባችሁም እና ክሊርሊ ጥያቄውን መመለስ አለባችሁ። መጀመራችሁና ራሳችሁን ካስተዋወቃችሁ በኋላ ሾርት ክሊር እና ኮንፊደንስ ሲሆኑ ጥያቄዎች መጠየቅ አለባችሁ። ክላይንቱ ሞር ኢንጌጅድ ሆኖ እንዲሰማችሁ። በጣም ነርቨስ ሆናችሁ ከደነገጣችሁና ግራ ከተገባችሁ ክላይንት የምታጡበት ዲግሪ በጣም ይጨምራል። ስለዚህ ፈርስት ኢምፕሬሽን ማተር እንደሚያደርግ አውቃችሁ ስትደውሉ ኢንፎርሜሽን ባገኛችሁትና ፕሪፔር ባደረጋችሁ መሰረት ኮንፊደንስ ሆናችሁ ጥያቄና መልስ ማድረግ አለባችሁ። ስለዚህ ስትሮንግ ስታርት፣ ስትሮንግ ኮል፣ ኪፕ ኢት ሲምፕል፣ እነዚህ ዋና ኪ ፓርቶች ናቸው። ሶስተኛ ደግሞ አስክ ፎር ፐርሚሽን። ኮልድ ኮሊንግ ስታደርጉ ዋናው ነገር መርሳት የሌለባችሁ ነገር ጥያቄ መጠየቅ። ሞር ክላይንቱ ኢንጌጅ ሆኖ እንዲሰማችሁ ከፈለጋችሁ ጥያቄ መጠየቅ አለባችሁ። ሞር ኮንቨርሴሽኑ ስለ ራሳችሁ ከማድረግ ይልቅ ስለ ክላይንቱ ማድረግ አለባችሁ። ትንሽ ቀላል ጥያቄዎች ሊሆኑ ይችላሉ። ምሳሌ አሁን መጥፎ ቦታ ነው ያለው፣ ለመነጋገር አትችልም ወይ? ትንሽ ነገሮች እንደዚህ ስትነግሯቸው ሞር እነሱ ፖዘቲቭሊ ከመለሱላችሁ እናንተ ሞር ኮንቨርሴሽኑን ለመቀጠል ቀላል መንገድ ይሆንላችሁ። ስለዚህ መቼም መርሳት የሌለባችሁ የእነሱን ታይም ሪስፔክት አድርጋችሁ እንደምታወራችሁ እንዲገባችሁ ማድረግ አለ። አራተኛ ደግሞ ቶክ አባውት ደም ናት ዩ። ሁሌም ኮልድ ኮል ስታደርጉ ማስታወስ ያለባችሁ ነገሮች ኮንቨርሴሽኑ ስለ እናንተ ስለ ክላይንቱ እና ስለ ቢዝነሱ። ምሳሌ ራሳችሁን ኢንትሮዲውስ ካደረጋችሁ በኋላ ስለ ራሳችሁ ማውራት ነው የሚያስፈልጋችሁ። እናንተ ማድረግ ያለባችሁ ሞር ስለ ቢዝነሱ እና ስለ ክላይንቱ ማውራት ያለባችሁ። ምሳሌ ቢዝነሳችሁ ላይ እንደዚህ ነገር ይቺ ነበር ኢንቴንሽናሊ ነው ያደረጋችሁት ማለት ትችላላችሁ። እናም እነዚህ ችግሮች ሶሻል ሚዲያችሁ ላይ ይቺ ለማስተካከል እየሰራችሁ ነው ወይ ጥያቄ ማቅረብ ትችላላችሁ። ማወቅ ያለባችሁ ክላይንቱ ፕሮብለሙን ገና አያውቁም። ስለዚህ ፕሮብለሙን በደንብ ማሳየት አለባችሁ። ከዛ በኋላ ሶሉሽን ይፈልጋል። ከዛ እናንተ ምን ታደርጋላችሁ? ሶሉሽን ትሰጣላችሁ ማለት ነው። ስለዚህ በቀላሉ በኮልድ ኮሊንግ ፖቴንሻል ክላይንት ማግኘት ትችላላችሁ። አምስተኛው እና መጨረሻው ደግሞ ክሎዝ ዘ ራይት ዌይ። ኮልድ ኮሊንግ አንድ ነገር ሴል ለማድረግ አይደለም። ኮልድ ኮል የምታደርጉት ወይ ሚቲንግ ለማግኘት ነው ወይም ኔክስት ስቴፕ ለመሄድ ነው። ስለዚህ ሁሌም ማወቅ ያለባችሁ ነገር አንድን ቢግ ዲል በስልክ ጨርሰዋለሁ ማለት በጣም ትልቅ በስልክ መጨረስ የለባችሁ። ወደ ሚቲንግ ሄዳችሁ በሚቲንግ መጨረስ አለባችሁ። ስለዚህ ሁሌም ኮልድ ኮሊንግ ሲጨርሱ እነዚህ ነገሮች አትርሱ። ሚቲንግ ቡክ ማድረግ እንችላለን፣ መቼ ተገናኝተን ማውራት እንችላለን። እነዚህ ነገሮች ማድረግ አለባችሁ። ለምን ኮንቨርሴሽኑ እንዲቀጥል ማድረግ አለባችሁ። ሞር ኤክስፕሌን ማድረግ አለባችሁ። ለምን ክላይንቱ ሞር ትረስት ባደረጋችሁ ቁጥር ለእናንተ ቢግ አድቫንቴጅ። ስለዚህ በስልክ ሁሉም ነገር ለመጨረስ አትሞክሩ። ኮልድ ኮል ማድረግ ፐርፌክት የመሆን ጉዳይ አይደለም። ኢትስ ኦል አባውት ሪፒቲሽን ኤንድ ኢምፕሩቭመንት። ስለዚህ ኮልድ ኮል ባደረጋችሁ ቁጥር እናንተም ራሳችሁን አድቫንስ እያደረጋችሁና አዳዲስ ነገሮች እየተማራችሁ ትሄዳላችሁ። ስለ ቢዝነስ ኮሚኒኬሽን ኤንድ ግሮዝ ማወቅ ከፈለጋችሁ በየሳምንቱ አንድ ፖስት ስለምናደርግ ሰብስክራይብ በማድረግ ቤተሰብ ይሁኑ።